እኔ በብዛት ፍሪጅ ውስጥ ነው ማረገው ሽቶዎችን ፍሪጅ ውስጥ ያረካቸው እኮ ሙቀታማ ቦታ ስለተቀም ምን አሁን ፍሪጅ እኮ ብታረገውም ሙቀታማ ቦታ ስትቀበው እኮ ፍሪጅ ውስጥ ስለሆነ አይሸትም። ኖ የላይፍ አድቫይዘር አለኝ እኔ። ያ የላይፍ አድቫይዘር ቢዝነስ አድቫይዝ ያደርገኛል፣ አለባበስ አድቫይዝ ያደርገኛል። አሁን ደግሞ አንተ ስትነግረኝ ትዝ አለኝና ክረምት ላይ ምን አይነት ሽቶ መቀባት እንዳለብኝ ስራው ነው። ጎግል አድርጎ ይሄ ነው ይለኛል፣ ኦርደር ያደርጋል ማለት ነው። የላይፍ አድቫይዘር አለ ማለት አሁን እንደዚህ አርግ በዚህ በኩል እንደዚህ አርግ ምናምን የሚል አዎ ያለ አድቫይዘርማ እንዴት ትኖራል? አድቫይዘርማ ግድ ነው። ስለዚህ አሁን የላይፍ አድቫይዘር ነገ የምትለብሰው ልብስም ምናምን ይመርጥልሃል። ክረምት ላይ የምትቀበው ሽቶ፣ በበጋ የምትቀበው ሽቶም ይመርጥልሃል። አሁን ልጀምር ነው። አሁን የልብሱን ትክክል ነህ። የሽቶን ግን አሁን ከአንተ ሰማው። ለካ የበጋና የክረምት ሽቶ አለ። አላወኩም እሱን። አዎ ክረምት ላይ አሁን ለምሳሌ ሽቶ አብዛኛው ጊዜ ሙቀታማ ቦታ ላይ አይሸትም። ሙቀታማ ቦታ የሚቀቡ ሽቶዎች አሉ። አንድ ነገር ልንገርህ። ከዚህ ስትወጣ ከላይፍ ስትወጣ ሽቶ በምን አይነት ቦታ ላይ ቢቀመጥ ጠረኑ ሊቆይ ይችላል፣ ኳሊቲው ይጨምራል የሚለውን ደግሞ ቼክ አድርግ። አሁን ሰው ይሄን ስታወራለት እንደ አንጀባ ነው የሚወስደው። ሽቶ በጣም ቀዝቃዛ ቦታ ከቻልክ ፍሪጅ ውስጥ ብታረግ የበለጠ ጠረኑን እንደገና ደግሞ ስትቀባው በጣም አሪፍ ይሆናል። እኔ ራሴ አስቆኝ ነው ነገሩ። ለምን ሰው እንደ ጉራ ነው የሚያስቆኝ? አይደለም ሊሆን ይችላል እኮ ግን ሽቶ አሁን ለምሳሌ አንተ አሁን ባካራት የምትቀባ ሰው ልትሆን ትችላለህ። ያ ባካራት ሽቶ ሙቀታማ ቦታ ላይ ስትቀባው አይሸትም፣ አይገንም። ወርቷል እየቆየም አይሸትም። ብርድ ላይ ፍሪጅ ውስጥ እኮ በረዶ ውስጥ አይደለም። ናሆሜ ተረጋጋ። አልገባህም የምልህ ነገር የአየሩ ሁኔታ እኮ ነው የምልህ። አሁን አንተ ለምሳሌ ዱባይ ሄድክ። ዱባይ ሞቃታማ ቦታ ነው። ይኸው you are right እያሉኝ ነው። Welcome brother. This is Mansoor from Ethiopia. Welcome. Nice to meet you. Nice to meet you too. My name is Harun. Mansoor, nice to meet you too. I'm glad. My name is Harun. Yeah. What do you do for a living, brother? I sell like perfumes and shit. Perfumation? No, I sell perfumes. Different type of like perfumes. Like, why are you laughing, Mansoor? Please, that's what I do. I Henok Surya Nagayanta and Lemabs. Okay. That's why Norway እንደዚህ ነው እንግሊዛቸው perfume and shit ነው። perfume እና መሰሎቹ perfume and shit. Yeah, like, sorry. Let me tell you something now. ማንሱር ይዘንጣ ነው የምታየው? ምለብሰው ቱታ ራሱ የሱፍ ስታይል ነው። ቱታዎች ራሳቸው የሌሊት ልብሱ ራሱ እና ጨንቀም ስተኛ እኔ አሁን ለምሳሌ ባዶ ገሌን ነው የምተኛው። naked which is good. ሳይንስ እንደዛ ነው የሚያዘው። ባዶ ገለውን የሚተኛ ሰው ባይዘው በጣም በራሱ ኮንፊደንስ ያለው ሰው ነው ይላል ሳይንሱ። ዋው ያው እንደዚህ ነገሮች ብዙ ጊዜ ፕራይቬት ናቸው፣ ግን በሳይንስ በጣም ይደገፋል። እውነትህን ነው። እኔ አልወድም ልብስ ማድረግ። አይጨንቀም የሱፍ አድርገህ መተኛት? ሱፍ እኮ ያኛው ትልቁን ሱፍ እኮ አይደለም ናሁ ኮተን የናይት ሱፍ ስታይሎች አሉ። አሁን እኮ ስንቱን አስረድቼ ልቻል። ሽቶ ፍሪጅ ውስጥ ይቀመጣል አላምን አልከኝ። አሁን ደግሞ ሱፍ ነው እንደ ሱፍ ሆኖ ግን ኮተን ናይት ድሬስ ናቸው። አረበቃን እያሉኝ ነው እኔ ራሱ የሆነ ጊዜ አርጋ ይቻለሁ መሰለኝ የሆነ ያሰምሩ በራስ መተማመንህ እንዴት ነው?
ውይ በጣም እኔ በራስ እተማመናለሁ። አሁን ችግሩ ምን መሰለ፣ ሰዎች በራስ መተማመን አለን እያሉ እኔ እኮ በጣም ኮንፊደንስ አለኝ ይሉና ከባህል የወጣ ነገር በራስ መተማመንን ከባህል እንዲወጣ ነውር እንዲሰሩ ያደርጋቸዋል። የኔ ኮንፊደንስ ባህልን ያባከለ አገራዊነትን ያማከለ እናት አባትን አክብሮ አንድ ላይ ይዞ የሚሄድ በራስ መተማመን ነው። ስለ ሰው ያገባኝ የሚል በራስ መተማመን አይደለም ማለት እንዴ? ያገባኛል እንጂ እንዴ! በጣም ስለ ሰው ሰው በራሴ ተማመናለሁ ብሎ ማንም ሰው ምንም ቢል አያገባኝም ስለሚል By the way, my brother, I'm a future president. You have to understand. እና እኔ ምን አረብ ስለዚህ ምን ልልህ የፈለኩት ምንድን ነው፣ ፊውቸር የሆነ ጎል ስታስቀምጥ ራይ ሲኖርህ ባለ ራይ ስትሆን ስለ ሰው ይጨንቀሃል። ለምን አይጨንቅህም? ስለ ሰው ካልጨነቀህማ ዊርድ ነገሮችን ትጠቀማለህ፣ ሰው ትሰድባለህ። እኔ አሁን አኩቻን ውሰደው፣ አኩቻ ይመቸኛል፣ ጥሩ ልጅ ነው። ግን ምንድን ነው የሚለው እስኪ የእሱን ወርድ ንገረኝ። ማንንም አልሰማም ይላል። አዎ ይሄ አሁን እኔ ጋር አይመቸኝም። ይሄ ማለቱ ልክ ነው ብዬ አላስብም። ግን ያው ለእሱ ታለንት ሆኖ ስለያዘው እንደ እንትን ጥሩ ነው። ኢትስ ጉድ። እኔን ግን ብትጠይቀኝ በጣም ነው የሚጨንቀኝ የሰው ጉዳይ። በጣም ልክ አይደለም። ማንንም እሰማለሁ እኔ በጣም ነው የምሰማው፣ መስማትም አለብኝ። ማንንምማ ካልሰማህ እኮ እንደፈለክ ነው የምትሆነው ማለት ነው። እንደፈለክ መሆን ደግሞ ከእስልምና ትወጣለህ፣ ሙስሊም ከሆንክ። ከኦርቶዶክስ ከሆንክ ደግሞ ከ10ቱ ትእዛዝ ትወጣለህ፣ ከብዙ ነገር ትወጣለህ፣ ከባህል ትወጣለህ፣ ከህግ ትወጣለህ። ያ ደግሞ ዋጋ ያስከፍላል። You get my point, brother? Yes, brother. Yes. Yeah. Anyway, see you again, and let me go to sleep. What do you think? And can I ask you one more question, please? More, even two. Go ahead. What is your best advice for young generation? Oh, ሰው ሁኑ። በእንግሊዝኛ አልችለውም፣ በአማርኛ ነው የምነግርህ። ሰው ሁኑ። ሰው ስትሆን ናሆም ቤተክርስቲያን ትሄዳለህ። ሰው ስትሆን እናት አባትን ታከብራለህ። ሰው ስትሆን ወደ መስጊድ ትሄዳለህ። ሰው ስትሆን የተፈጠርክበትን ዓላማ ታውቃለህ። ሰው ስትሆን ሰው ሁነህ ትሞታለህ። ሰው ስትሆን ህግ ታከብራለህ። ሰው ስትሆን ጎል ይኖርሃል፣ ራዕይ ይኖርሃል፣ እቅድ ይኖርሃል። ይሄን ሰርቼ በዚህ አድርጌ የ5 ዓመት የ2 ዓመት እቅድ ይኖርሃል። 10ቱ ትእዛዛትን ደግሞ የህይወት መርሃ ግብር ታደርገዋለህ። ቁርአን፣ ሸሪዓ፣ ሐዲስ መርሃ ግብር ታደርገዋለህ። ስለዚህ ሰው መሆን አንተ ሁሌ መጸለይ ያለብህ ሰው ጌታ ሆይ ሰው አድርገኝ ብለህ ጌታ ለምን። እኔ ሁሌ ፈጣሪን የምለምነው ጌታ ሆይ ሰው አድርገኝ ብዬ ነው የምለምን። ለምን መሰለህ? ሰው ከሆንኩ ለሰው አዝናለሁ። ሰው ከሆንኩ ሰው አከብራለሁ። ሰው ከሆንኩ ሰው የሚሰራውን ስራ እሰራለሁ። አሁን ብዙ ሰዎች ሰው አይደሉም፣ ሰው ናቸው ግን። ስለዚህ ብዙ ነገር አለ። ሰው መሆኑስ ብዙ ነገር አለ። አዎ ብዙ ነገር አለ። ገባ? ያኔ ሰው ስትሆን ስለ ሰው ሪስፔክት ትሰጣለህ። ሰው ስትሆን ለምትናገረው ንግግር ትጠነቀቃለህ። ሰው ስትሆን አምላክህን ትፈራለህ። ሰው ስትሆን እናት አባትህን ታከብራለህ። ሰው ስትሆን ወደ ቤተ ክርስቲያን ትሄዳለህ። ሰው ስትሆን ወደ መስጊድ ትሄዳለህ። ሰው ስትሆን ሰው ትሆናለህ። በቃ ገባ? ሰው የሚባል ነገር ይሄ እኮ ሰው ነው ሲል ሰው በጣም በጣም አድናቂህ እንደሆነ ወቅ በሰው ደረጃ ከወሰደ የሆነ ሰው በህይወት አላሳካሁትም ብለህ ያሰብከው ነገር ምንድን ነው? በጣም ብዙ ፕላኖች አሉኝ። አላሳካሁትም እስካሁን ድረስ ብዬ የማስባቸው ብዙ ነገሮች አሉ፣ ግን ሞስትሊ አሳክቻቸዋለሁ። መንሱር ህልሙን ነው እየኖረ ያለው። አሁን ልጅ እያለሁ እኔ ይሄን አሁን ያለሁበት ያላሳካኸው ብዬ አስባለሁ። እኔ ደግሞ ምኑን ፕሬዚዳንት መሆኑን ነው ያላሳካኸው እስካሁን። እሱንም በብዙ መልኩ እንትን እያረኩት ነው። ለምን መሰለህ? ፌዴሬሽን ፕሬዚዳንት ነበርኩ፣ የአዲስ አበባ ቴኳንዶ ፌዴሬሽን። ከአንድም 2 ጊዜ ደግሞ ፕሬዚዳንት የሚባል ምርጫ ውስጥ ገብቼ ፌል አድርጎብኛል። ለምን? የትምህርት ደረጃ ዲግሪ፣ ማስተርስ ምናምን ሪኳየርመንት ስለነበረው። እሱ ባይኖር ግን በራሴ አሁን ባለኝ ፕሮፋይል እዛ ሌቭል ላይ መድረስ ይችል ነበረ።
ስለዚህ አሁን ፕሬዝዳንት መሆኑንም ኢንሻአላህ ፈጣሪ ካለ የማይሆን ነገር የለም ነው። ግን አንተ ምን አረጋለሁ ብለህ ታስባለህ? ፕሬዝዳንት ስትሆን ፕሬዝዳንት ሰውን ቢያንስ እንግዲህ እኔ ከ5 ከ10 ከ7 ከ8 ዓመት በኋላ የኢትዮጵያ ህግ ከፈቀደ ነው ፕሬዚደንሻል በግሌ ተወዳድሬ መሆን የምፈልገው ገባ። ነገር ግን ምንድነው መሰለ ፈጣሪ መስገን አልহামዱሊላህ አሁን ባለው ሁኔታ አገራችን በከፍተኛው ሌቭል ላይ ነው እየሄደች ያለችው። ለምሳሌ ከዚህ በኋላ የሚመጣው ፕራይም ሚኒስተር ለዚች ሀገር ከባድ ፈተና ይጠብቀዋል። ለምን አሁን ያለው ፕራይም ሚኒስተርነትን ሰቅሎታል፣ ከፍ አድርጎታል። በጣም ገብቷል። አገሪቷን በመቀየር ማህበረሰቡን በመቀየር ተቋማትን በመገንባት ስራዎችን ሲስተም ላይ በማድረግ ሙስና የሚጠፋበትን ሲስተም በመዘርጋት በቃ አገር እያደረገ ነው ያለው። ከዚህ በኋላ ለሚመጣው ፕራይም ሚኒስተር ለኢትዮጵያ እውነቴን ነው የምነግርህ ከፍተኛ ፈተና ነው የሚሆንበት። ብዙ 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 ነገሮችን መቀየር ሊኖርበት ይገባል። ለምን ጋሼ ሰቅለውታል ጉዳዩን። የአፍሪካን ኮንቬንሽን ሴንተር ሄዳይታል ነው አሁን የተመረቀው አላየሁም ማለት ያው ፕሊዝ ሂድና ጎብኘው። ለምን መሰለህ አሁን እንደዛ ስለ ውጭ ሀገር ላይ ያያቸውን የኮንቬንሽን ሴንተሮችን የሚያስንቅ ነገር ነው አሁን የተሰራው እዚህ። ይሄ 10,000 ሰው 8,000 ሰው 7,000 ሰው ምናምን የሚይዝ አዳራሽ እኛ እንሰማለን እንጂ አለ ብለን እናስብም ኢትዮጵያ ውስጥ አይደለም። ያንን ሰርተዋል ፕራይም ሚኒስቴሩ። አሁን የአዲስ አበባ ከንቲባ ብትወስድ እሷ የሰራችው ስራ ለሚመጣው ከንቲባ በጣም ከባድ ነገር ነው። ለምን ከሷ የተሻለ ነገር መስራት አለበታ። እሜቴ ሰቅለዋለች ብዙ ነገሩን። ስለዚህ ምንድነው ለለ የፈለኩት ወደፊት ፕሬዝዳንት እኔ ስሆን ቢያንስ የሰው ልጅ በቀን 3 እንድበላ አደርጋለሁ ብዬ አስባለሁ። ያን ደግሞ የማደርገው በትንሹ ሰርቶ መለወጥ እንደሚችሉ በከፍተኛው ሰራበታለሁ። አሁን እኮ ችግሩ ምን ሆነ መሰለ ሰዎች በትንሽ ኢንቨስትመንት ሰርቶ መለወጥ እየቻሉ ግን አይሞክሩትም፣ አያደርጉትም። ባለፈው ምን አጋጠመኝ መሰለ እዚህ የሆነ ቦታ ሄጄ 30 ደቂቃ ይቀር ነበር ላይቭ ገባውና ፊት ለፊቴ ቡና የምታፈላ ልጅ አለች። ጠራዋትና ስንት ነው ካፒታልሽ አልኳት። 3,000 ብር ምናምን አለች። እሺ ዛሬ ስንት ብር ነው የምትሸጪው? አጠቃላይ አምባሻው፣ ቡናው፣ ሻዩ ስንት ብር ነው አልኳት። 1,000 ምናምን ብር አለች። 1,200 ምናምን አለች። ስንት ነው በዚህ የምታተርፊው ስላት 750 ብር አለች። ፐርዴይ 750 ብር አላት ማለት ነው። ለምንድን ነው እርጥብ እንደገና ደግሞ ይሄ ምንድነው ድንች ምናምን ነገር ለምን አሰሪም ስላት መንሱር ይሄ ጣራ የሆነ እንትን አለ ጥላ ምናምን የሚደረገው እሱን ነገር ባገኝ በእርግጠኝነት ያን አረጋዋለሁ። ይሄን 700 ወደ 1500 ቀይረዋለሁ አለች። ከዛ እዛው ላይቭ ላይ እኔ 1,000 ምናምን 1,500 ብር ሰጠዋት። ላይቭ ላይ 20 ምናምን ሺህ ብር አሰባሰብንላት ማለት ነው። ገብቶሃል? ብታያት 2 ልጅ አላት እንዴት እንደምታምር ገና ወጣት ልጅ ነች እኮ። ሰው በትንሽ ሰርቶ መለወጥን ለራሱ ከነገረው መሻሻል የማይችልበት ምንም መንገድ የለም። ስለዚህ በትንሽ ሰርቶ መለወጥንና ቢያንስ ሰው በቀን 3 የሚበላበትን ነገር ሰራበታለሁ ብዬ አስባለሁ። ለማንኛውም ዛሬም መንሱር የፕሬዝዳንት ህይወት ነው የሚኖረው። አሜን አሜን በል። አሜን። አንተ ለምንኖር ነው አይ ነፍሴ ይመች። ለማንኛውም እሺ መንሱር እንደዚህ አይነት ምን ነው? አይ ኧረ እኔ ምንም እንዴ እየሰማሁ እኮ ነው። እስካሁን ዝም ብዬ እየሰማሁ አይ ሀሳብ ስጥ ብዬ ነው። ምን ኧረ እኔ ምኑን ሀሳብ ልስጠው መንሱሬ? እኔማ ሰማሁ። አዎ አሪፍ ጥሩ ነው። ለማንኛውም ይሄ ነው ያለው ነገር። አንድ ቀን ግን ምን እናደርጋለን መሰለ ጥያቄዎችን እየተጠያየቅን ለትውልድ የሚጠቅም ነገር እናደርጋለን። ገብቶሃል? አንተም ትጠይቀኛለህ፣ እኔም እጠይቅሃለሁ። ሌሎች ሰዎች ደግሞ መጥተው እዛ ኢንተርቪው ላይ እንዲገቡ ሰው እንዲማርበት ቲክቶካችንን ለጥሩ ነገር እንጠቀምበታል። አንተ እንኳ ዩጉድ ጀስት ግፋብል ጌም ነው የምትጫወተው። ከዛ በተረፈ ምንም ክፉ ነገር ስትሰራ አይቼ አላውቅም፣ አትሰራምም ደግሞ። በዛም ነው እኔ ቲክቶክ ላይ ከማውቃቸው ልጆች አፕሪሼት የማደርገው አንተን እና ሞር ግን ሰው ደግሞ የምንጠቅምበትን ነገር መፍጠር እንችላለን ብዬ ነው።
ደና ደር ሰላም ደር ክስተኛ ሽቶ እንዳረሰ አደራ የቤድሩም ራሱን የቻለ ሽቶ አለ ለፍራሽ ላይ የሚቀባ እሱን እቀባለሁ ናሁ የ100,000 ብር ሽቶ የሚቀባ ሰው የ10 እና የ20,000 ብር የአልጋ ሽቶ አይኖረውም ብሎ ማሰቡ ለአንተ ራሱ ገባል ነው። አረኔ ማ ይኖራል ብዬ ነው ካሰቡት አሁን እና ለምን እንዲሁ ሳቀህ እኮ አንዳንድ ነገሮች ዝም ብሎ ያስቃሉ መንሱሬ እንዲሁ እኮ ነው። እሺ በቃ ልጆቹም እየጠበቁ ነው። እኔ የምተኛለሁ። ቴንክ ዩ ብራዘር። እሺ መንሱሬ